ወይዘሮ ምህረት እንዴት ነው ፈረንጅ ሀገር ቆይተው መጥተዋል? በፈረንጅ ሀገር ቆይተውት ላይ ስለ ያዩት የሚያስደስቱት ኢትዮጵያ ውስጥ የሌለ ስርዓት አለ፣ ባህል አለ? እንዴት ነው ያዩት ፈረንጅ ሀገር ቆይተው በመምጣታችሁ ምን ተሰማዎት? ዋይ ብቻ ድፍረት ልበለው ምን ኮሙን ጀምራህ ምን ትነግራለህ? አምና አረጋዊ እኮ በአይናችን እኮ ነው ሁሉ ያሳየን ሁሉ ያሳየ። በቃ ለዛች በር ብቻ አምና አረጋዊ ጸበል ታመጣለህ፣ ሉቅሉቅ ታረጋለህ። ሙሩ እኮ ነው የሚተፋ ሙሩ እኮ ነው በቃ። አዋሽ ባንክ መተሰለፍበት የለ አንበሳ ባንክ ብለህ ሄደህ አትሰለፍ መሰለፍ ያለ በቃ ትፍት ያረጋል። ጦላቱ ትፍት ያረጋል። ለዛች ለብረታ ብቻ ለጉርጉዳዋ ልጆች ገዝተው ቢሰጡ ነው እንጂ ምን ሌላ ምን በቃ ነጩ ሁሉ ይሳሳማል። ለልጆች አባት የማያረገው ብልግና ልበለው ጥሩ ነው ብቻ ጥሩ ነው። ብዙ አየን ነው የሚባል ብዙ አየን። በሃምቡርጋሪ ነው በቃ ሁሉ ነገር አለ። ጭምልቅ ያለ ነው ደስ ይላል። በቃ ቁጭ ነው እዛ ቁጭ ብሎ በቃ ሁሉም ይመጣል። ዋትስአፕ ነው እዛም በቃ ወጣቱ ሁሉ ዋትስአፕ ነው ዋትስአፕ ነው ሁሉ ቦታ ዋትስአፕ ነው። አሁንም እኔ በቃ ከልጆቼ ጋር ዋትስአፕ ነው። ወደውታል የፈረንጅ ሀገር ኑሮ ማለት ነው። ምን ማለት ነው ዋትስአፕ ግን አልገባኝም። ወይዘሮ አልጋነሽ ዋትስአፕ ምናምን ሲሉ አልገባኝም። የወጣቶች ነው ብዬ ነው ማምነው ወይስ ምን ማለት ነው? ዋይ ለዚህም አታውቅም እንዴ? ዋትስአፕ ማለትማ እንዴት ይሄ ይጠፋሃል? ይሄ እኮ ቀላል ነው ለማንም ሰው እኮ ጉልጥና ፉልጥ የሆነ እኮ ነው። እንቁጭ እኮ ነው የነገርኩህ። ሌላ ምን እንቁጭ አለ? ድሙቅ በቀለ እኔ ማነው ስሙ የዘፈነ ዘፈን አለ ማነው የአምሐራ ዘፋኝ አለ ጨምላቃ ነው ጨምላቃ የሚሉትን የማን ጨምላቃ እንደሆነ ምን አውቃለሁ። ብቻ ጨምላቃ እንብለም እኛ በቃላታችን ጥንቆቅ ብለን ነው የምናወራ። ለምን ብትል እልፍ ቢል እልፍ ነው። ሰው በትርጉም ተረጋግምና ችግር ታመጣለህ። በራስ ላይ ትጠመጥማለህ። በቃ ዋትስአፕ ማለት እንዴት ብሎ ነው የምገልጸው? ዋካችሁ ዋትስአፕ ማለት በቃ ቃላቶች ጥርጥር አልኮ ጥርጥር ደግሞ ሲል ጥርጥር ጋቢ መስሎ ሌላው ጥርጥር እንዳትል ማራመችም ነገር ትቆጣቆጣለህ። ዋትስአፕ ማለት ያው ትልቅ የልብስ ማሳቢያ ካለ ኮፈተ ማለት ነው ያሉት ነው መሰለኝ።